ተጠማሁ ያለ የዚያን ጊዜ ሲናገር ልጅሽ ታዲያ እንደምን ቻለ ወላድ አንጀትሽ ታዲያ እንደምን ቻለ ወላድ አንጀትሽ ድንግል የዚያን ጊዜ ሐዘንሽ በረታ በመስቀል ላይ ሆኖ ልጅሽ ሲንገላታ በመስቀል ላይ ሆኖ ልጅሽ ሲንገላታ እመቤታችን ክርስቶስ ዓርብ ዕለት ሲሰቀልም ቆማ ተመልክታለች። አንዳንድ ሰዎች እሱ ተሰቀለ እንጂ ልጇ ሞተ እንጂ እሷ ምን ሆነች የሚሉ ሰዎች አሉ። እስቲ ልጠይቃችሁ ምእመናን፣ ሃይማኖቱን አንዴ እናቆየውና አንድ ልጅ ሆዱን እንኳን ሲቆርጠው የምትጨነቀው ማናት? መልሱልኝ። አንድ ልጅ 6666 ጊዜ ሲገረፍ ስታይስ እናት ምን ይሰማታል? ክርስቶስ እኮ የተገረፈው እኛ ለቡሄ በመናጮኸው ጅራፍ አይደለም። የቤተ ክርስቲያን ታሪክ ጸሐፊዎች ጌታ የተገረፈበት መግረፊያ እላዩ ላይ ሚስማር ያለው የሾለ አጥንት ያለው ሰውነት ላይ ካረፈ በኋላ ስጋውን እየነጨ የሚነሳ መግረፊያ ነው። አጥንቱ እስከሚታይ ድረስ ሲገረፍ ድንግል ማርያም ቆማ ተመልክታለች። ሃይማኖቱን እንቶ እንደ እናት ምን ይሰማታል እመቤታችን? ሰው ናት ይሉን የለ? አሁን ሰው ናት። እንደ ሰው ምን ይሰማታል? እንደ እናት ምን ይሰማታል? ለኛ አምላካችን ነው። ለሷ ግን አምላኳ ብቻ ሳይሆን ምኗም ነው፣ ልጇም። እያንዳንዱ ቅዱስ ዮሐንስ ዘደማስቆ የተባለ ሊቅ ምን ይላል? ድንግል ማርያም ስትወልድ ምጥ አላማጠችም፣ ሳታምጥ ነው የወለደችው። ሳታምጥ የወለደችውን ልደት በመውለዷ ጊዜ ያመለጠችውን ምጥ ግን ይላል ዓርብ ዕለት አምጣዋለች ይላል። ስትወልድ ያላማጠችውን ምጥ ዓርብ ዕለት አምጣለች። ለምን? የክርስቶስ እያንዳንዱ ስቃዩ የሷም ስቃዋ ነበር። እያንዳንዱ ጅራፍ በሱ ጀርባ ሲያርፍ በሷም ልብ ውስጥ ሰይፍ ያልፍ ነበር። በነፍስሽ ሰይፍ ያልፋል የተባለ። ስለዚህ እመቤታችን ይሁንልኝ ብላ ያስጀመረችውን የሰው ልጅ መዳን